ርዝቅን አላህ መስጠት ሲፈልግ ማንም መከልከል አይችልም። አላህ ደግሞ የከለከላት ርዝቅ ምን ብንለፋ ከእጃችን አትገባም። ሰላም አለይኩም እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። እንግዲህ ጠፋ ብዬ ነበረ። ዛሬ ደግሞ የረመዳን ቆንጆ ትዕዛዝ ነው ይዤላችሁ የመጣሁት። ቪዲዮ እየለቀቅኩ አልነበረም፣ ያው በአንዳንድ ነገሮች ስላልተመቹ። አሁን ግን ወቅቱን ባማከለ መልኩ ማለት ነው ቆንጆ አዲስ ነገር ለረመዳን የተሰሩ ለበዓል ይዤላችሁ ቀርቤያለሁ። እንግዲህ ቀብድ እያስገባችሁ እያዘዛችሁ ማሰራት ትችላላችሁ። እናት አባታችሁን ሰርፕራይዝ አደርግላችኋለሁ፣ እንዲደረግላችሁ ከፈለጋችሁ አደርግላችኋለሁ። በዚሁ አጋጣሚ የረመዳን አስቤዛ የምትፈልጉ ካላችሁ አብሬ እንትላችኋለሁ፣ አብሬ አደርስላችኋለሁ። መኪና የሚገባበት መሆን አለበት፣ ግን ሀገሩ መኪና የሚገባበት የትም ሆነ የትም ሀገር ማድረስ እችላለሁ። ውድ ደንበኞቼ ይሄ ቪዲዮ ላይክ፣ ሼር ያደረጋችሁ ለሁሉም ሰው አዳርሱት፣ ለጓደኞቻቸው የሚጠቀሙበት። እስከ መጨረሻው ድረስ ተከታተሉት። እኔ ከወዲሁ ልሰናበታችሁ ነው። ጠቃሚ ነገር ነው ወላሂ። እና ረከቦቱን የሚፈልጉ ካላችሁ በዚህ አጋጣሚ ማዘዝ ትችላላችሁ። በጣም የሚያምር ረከቦት ነው። ጅምላይቷን ሁሉንም ነገር ከነሱ ፍራ ሁሉንም ነገር ማዘዝ ትችላላችሁ። እኔ ከወዲሁ ልሰናበታችሁ። እናንተ እስከ መጨረሻ ድረስ ተከታተሉት።